እና አይደለም እግዚአብሔር የፈቀደው ትዳር ውስጥማ ኮሽታ የለም፣ ጸብ የለም። የምራችሁን ነው? እውነት ነው የምታወሩት? እንደሱ ነው። የሳራና የአብርሃም ጋብቻ ከእግዚአብሔር ነበር? ከማ ነበር? እና ችግር አልነበረው? የይስሐቅና የርብቃ ጋብቻ ችግር ነበረው። እንዲያውም እሱ አንድ ቦታ ላይ እህቴ ነች ብሎ ሁሉ አሳልፎ ሰጥቷል። የመካንነት ችግር ነበረባት። እሱ ብቻ አይደለም፣ ልጆቻቸው እርስ በርስ ጠላት እስኪሆኑ ድረስ ልጆቻቸውን ተከፋፍለዋል። የርብቃ ልጅ አለ፣ የይስሐቅ ልጅ አለ። ይስሐቅ በመርህ እመራለሁ በኩር ነው ይላል። እሷ ደግሞ ኩሽና የሚል የኔ የዋህ የኔ ቦጅቧጃ ልጄ ትላለች። እና ልጆቹን ከፍለዋቸዋል ከወላጆቻቸው የተነሳ